የጸጋ መንገዶች። አማኙ የቅድስና ሕይወት እንዲመራ ከተፈለገ ያለማቋረጥ የጸጋውን መንገዶች ተግባራዊ ማድረግ አለበት። እነዚህ መንገዶችም የጸጋው ውሆች ወደ ልቦቻችን የሚፈሱባቸው ቱቦዎች ናቸው። ከነዚህ መንገዶች መካከል ጥቂቶቹ የሚከተሉት ናቸው። ጸሎት። ሐዋርያው ቅዱስ ጳውሎስ ሳታቋርጡ ጸልዩ በማለት ተናግሯል። መድኃኒታችን ኢየሱስ ክርስቶስም ለደቀ መዛሙርቱ ሳይታክቱም ዘወትር ሊጸልዩ እንደሚገባቸው ምሳሌ ነግሯቸዋል። እርሱ ራሱም ሌሊቱን ሙሉ በተራራ ላይ ሆኖ ይጸልይ ነበር። ጸሎት በእምነት ላለ ሰው እንደ አየርና እንደ ውሃ ነው። ምክንያቱም ጸሎት ሕይወት ይሰጠዋል፣ ከሚወደው ከጌታው ጋር አጥብቆ ያጣብቀዋል፣ ወደ እግዚአብሔር ግዛትም ያስገባዋልና። የእግዚአብሔር ቃል። የእግዚአብሔር ቃል የክርስቶስን ልብ የምንቀበልበትና ከጠላቶቻችን ይልቅ ብልሆች የምንሆንበት ኃያል የመንፈሳዊ እድገት መንገድ ነው። ነቢዩ ዳዊት ይህን አስመልክቶ ሲናገር እንዲህ አለ። ለዘላለም ለእኔ ነውና ትእዛዝ ከጠላቶቼ ይልቅ አስተዋይ አደረገኝ። ምስክር ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋልኩ። ትእዛዝን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልኩ። ስለሆነም አምላካችን እግዚአብሔር ይህን አስመልክቶ ሲመክረን እንዲህ አለን። የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድ ይቃናልሃል ይከናወንልሃልና። አንድ ሰው በሕይወቱ ውስጥ የእግዚአብሔርን ቃል ኃይልና ደስታ ካወቀ ከነቢዩ ኤርምያስ ጋር ሆኖ እንዲህ ይላል። ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሠራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ። የእግዚአብሔር ቃል ለሰው ጠቃሚ ስለሆነ ነቢዩ ሙሴ እንዲህ በማለት ነገረን። እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ፣ እነርሱንም ለምልክት በእጃችሁ ላይ እሰሯቸው፣ በዓይኖቻችሁ መካከል እንደ ክታብ ይሁኑ። ልጆቻችሁንም አስተምሯቸው፣ በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም አጫውቷቸው። በቤት መቃኖችና በደጃፍም በሮች ላይ ጻፈው። ጾም። ጾም ማለት መንፈስ አርነት ይወጣ ዘንድ ስጋን ማረም ማለት ነው። ከዚህ በተጨማሪ ጾም ማለት ስጋን ማሳፈርና ስጋን ለመንፈስ ፈቃድ ማስገዛት ማለት ነው። ይህ ስለሆነ ነው ሙሴ፣ ኤልያስ፣ ነቢያት፣ ሐዋርያትና ራሱ ኢየሱስ ክርስቶስ ጾም የጾሙት። ንጉሡ ዳዊት ነፍሴንም በጾም አደከምኳት በማለት ተናግሯል። እግዚአብሔር አምላክ ሕዝቡ እንዲጾሙ ትእዛዝ አስተላልፎላቸዋል። ጾምን ቀድሱ፣ ጉባኤውንም አውጁ። ቅዱስ ቁርባን መቀበል። ይህ ከእግዚአብሔር ጋር አንድ የሚያደርግ መንገድ ነው። መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ምንጭ መንፈሳዊው መንገድ የንስሐ ሕይወት። የግብፅ ኦርቶዶክስ ቤተ ክርስቲያን አባት ዘካርያስ ቡትሮስ እንደ ጻፉት
አያሌው ዘኢየሱስ እንደተረጎመው። አዘክሮ ቲዩብን ሰብስክራይብ በማድረግ በየጊዜው መንፈሳዊ ጽሑፎችን በድምጽ ይከታተሉ። ለሌሎች ወዳጆቻችሁም ሼር በማድረግ መንፈሳዊ ስንቅን ያቀብሏቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።